ቀን 20/03/2017 ዓ.ም ይላል። ህዳር 20 ማለት ነው። ለአዲስ ከተማ ክፍለ ከተማ ሴቶችና ህፃናት ማህበራዊ ጉዳይ ጽህፈት ቤት አዲስ አበባ ጉዳዩ ድጋፍ እንዲደረግላት መጠየቅን ይመለከታል። ባለትዳር ነኝ፣ የልጅ እናት ነኝ። አግብቼ ተደረ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። አሁን ላይ ልጅ አለሽ። ልጅሽን ስታዩ ምን ይሰማሻል? ከፋኛል በጣም። ምክንያቱም እሱ ባይኖር የኔ ያለ እንትን አይደለም ነበር ማለት ልጅ ስትይዥ ከባድ ነው። ለልጅ ስትይ እያልሽ የሆነ ትታሰሪያለሽ። አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም። በዚህ በኩል ላይ የምታዩት ሜሪ ጆይ የተባለው ድርጅት የጻፈላት ወረቀት ነው። በደንብ ተከታተሉት። ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ያገሬ ልጆች እንዴት ናችሁ? እሁድ ለታ በኢቢኤስ አዲስ ምዕራፍ ፕሮግራም ላይ ቀርባ የነበረችው ብርቱካን ይህን ሳምንት መነጋገሪያ ሆና ቀጥላለች። ኢቢሲና ፋና ዶክመንተሪ ፕሮግራም አቅርበው ነበረ። እሱም ፕሮግራም በማየት በጣም ብዙ ሰዎች ሀሳብ አስተያየቶቻቸውን እየሰጡ ነው። ይሄ ልክ ነው፣ ይሄ ልክ አይደለም እያነጻጸሩም ብዙ ቪዲዮዎች እየሰሩ ነው። እሸቱ መለሰ፣ ሰይፉ ፋንታውንና የመቄዶንያ መስራች ቢኒያም በሽብር ወንጀል ሊከሰሱ ነው ብሎ ኢትዮ ፎረም ጽፏል። ሁሉንም ቪዲዮዎች አንድ ላይ አድርጌ አቀርብላችኋለሁ። ሌሎችም ቁም ነገር ያላቸው ቪዲዮዎች አሉኝ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ቻናል ተቀላቀሉ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ እንሂድ። እንደዚህ ተጎድታ ብሎ ውስጡ እያዘነ እያለቀሰ እኔ ሉላ አቅፋት ስታለቅስ ማለት ለሉላ አልቅሻለሁ። ለልጅቷ ሳይሆን እውነት መስላት እንደዚያ በመሆኗ ለእሷ አዝኛለሁ። ለትወና ብሎ ሲያቀርቡ ትክክለኛ የተናገሩት ነው። ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲህ ተደርጊያለሁ እንዲህ ተጨርጊያለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍለ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛውት ከልቤ ውጭ ሙሉ ነገር ጤነኛ ነኝ። እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። ያው ጉዳዩ እንሰማለን ግን አንፈርድም ሆኗል። የልጅቷ ትወና ከሆነ እኛ ሀገር ታዲያ አርቲስት አለ? እውነት ከሆነ ማለት ነው። ይቺ ልጅ ለቅሷን አይታችሁታል። እንዲህ አይነት ለቅሶ የአዘን ጥግ ስደርሱ ነው የምታለቅሱት የምትንሰቀሰቁትና በዚህ አይነት ደረጃ ከተወነች እንዴት አርቲስት አልሆነችም? በጣም ግራ የገባኝ እሱ ነው። እውነት እነ ሙሉዓለም እነ ማህደር ሌሎችም አይተውኑም እንደሷ። በእውነት የምሬ ነው። እስኪ ሌላ ቪዲዮ ደግሞ ላሳያችሁ። ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዴ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ ለሷ ነገሮቿን አስሬ ነው ቅፋ እየወተትኩ ጀመር ጀመሩ። እንዳላዝላት አልችላትም። ከዛ አብረን ነው ምን ሄደው አንጀን እኮ ትችላለህ ድምጽ ጥለኝ እንዲሁ ነው። ሁለት አካለ ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ካፋኝ። በቃ ለሁሉም ማለት ነገ ወደ ስደት ነው የምሆነው። ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው?
በቃለሁ እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪ የሆንኩት ጎዳና ነው ወድቄ በቃ እኔ እንጂ ምን አለች እዚህ ቪዲዮ ላይ በስድስተኛ ቀኔ ስነቃ ደም እየፈሰሰኝ ነው አለች። ጋይስ እንዴት ነው 6 ቀን ሙሉ ደም እየፈሰሳችሁ የምትነቁት? ሞት የሚባል ነገር እኮ አለ። እንዴት ነው ያ ደም የማያልቀው? ግራ የሚያጋቡ ነገሮች አሉ። ባይዘዌ ዶክመንታሪ ፊልሙ ላይም ግራ የሚያጋባ ነገር አለ። ኢቢኤስ ላይ የተናገረችው ነገር ላይም ግራ የሚያጋባ ነገር አለ እና የትኛው እውነት ነው የትኛውን እንመን? ዶክመንታሪ ፊልሙ ላይ ቤታቸው ሲቀረጽ የሰርግ ፎቶአቸው ከታየ በኋላ ካጠገቡ የሆነ የአረብኛ ጽሁፎች ምናምን አሉ። እኔ እሱ ነገር የሚሰቀለው ሙስሊም ቤቶች ላይ ነው። እነሱ ቤት ላይ ምን ያረጋል? ግራ የገባኝ አንድም ይሄ ነው። ቤታቸው ላይ ተሰቅሎ በፕላስተር ተለጥፏልና አረብኛ ያጠናሉ ወይ? ቤታቸው ውስጥ ያለው ባሏ ብሩትካን እና ልጃቸው ናቸው። ማን ነው አረብኛውን የሚያጠናው? እሱ ነገሮች ግራ የሚያጋቡ ነገሮች አሉትና እስኪ ሌላ ቪዲዮ ደግሞ ላሳያችሁ። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታዩ ምን ይሰማሻል? ከፋኛል በጣም። ምክንያቱም እሱ ባይኖር የሚያል እንትን አይደለም ነበር ማለት ልጅ ስትይዥ ከባድ ነው። ለልጅ ስትይ እያልሽ የሆነ ትታሰሪያለሽ። ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ነው። ካልሆነ ደግሞ እኔ በሽተኛ እንዴት ነው የማደርገው? ልጁንስ ለማልቀ ሁለቴ ነው 3 ጊዜ ጥዬ ሁሉ ይጫለው። ከዚህ ውጭ ላይ ተመልሼ እንዲይሰው ያለ ወደ እኔ ይመጣል። እናፈር በላው በቃ አብረን እንሞታታለን። እየልሽን መቀፈርቂ እንደገና ራሴን ይቅርታ ጠይቄ እንደትልቅ ሰው ጥያቄና መልስ በራሴ እየተመለሰ እንደዚህ ማከሆነሽ ማን ደየሽ ከፋርጌ ሹይዳለሁ። አንድም 2-3 ጥዬው ሄጄ እማ ሲለኝ ተመልሼ አቅፌዋለሁ እያለች ነው። እንግዲህ አስቡት። እዚህ ጋር ዶክመንታሪ ፊልሙ ላይ ምንድነው የምትለው? በትዳር የወለድኩት ልጄ ነው። ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም እያለች ነው። እንግዲህ ፍርዱን ለእናንተ እያያችሁ ሚዛን ያርጋችሁ የትኛውን መቀበል እንዳለባችሁ ለእናንተ ትችዋል። ከኔ ጋር እየኖረች እንዴት አይነት ፊልም ነው የሚሰራ? እንዴት አይነት ተደፈረች ነው የሚሰራ? እንዴት አይነት ለ6 ተደፈረች ታገተች ነው? ይህ በጣም ግራ ነው የሚያጋባ። ለትወና ብለው ሲያቀርቡ ትክክለኛ የተናገሩት ምን ነው? ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲተደርጊያለሁ እንዲተጨጭቂያለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍሎ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛውት ከልቤ ውጭ ሙሉ ነገር ጤነኛ ነኝ። እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና እዚያ ራሴን ሁሉ ሳትኩኝ። ቡና ባንክ ነው የምሰራ፣ ኮልፌ አጠና ተራ ቅርንጫፍ የደንበኞች አገልግሎት መኮንን 3 የሚባል ፖዚሽን ነው ያለው። እንደዛ ነው የማገለግል። ባንኩ አሪፍ ይከፍለኛል፣ ለኔ ያንሰኛ አይደለም። ለቤተሰብ ማስተዳደር በሱ ነው። ስለዚህ ኢኮኖሚ ችግር እንደሌለ ሁሉም ያውቃል። ተከራይተን እንኖርበት ያውቃል። ደረጃ እንደምንኖር ችግር እንደሌለብን ያውቃል። ምንም አይነት ነገር ሌላ እርዳታ እንደምንጠይቅ ማንም ያውቃል። እንደማንጠይቅ በራሳችን በእኔ ደሞዝ እንደምንተዳደር እሷንም በእኔ ደሞዝ እንደማሳከም ሁሉም ነገር ያውቃል። ቪዲዮ ላይ ያየሁትና እዚህ ጋር ያለው ነገር ይለያያል።
ምክንያቱም በቤት ውስጥ ሙሉ ቤቷ እንደሆነ ነው የማውቀው። እንደማንኛውም ሴት ጋግራ ነው የምትበላው፣ እሱ ሰርቶ እንደሚገባ ነው። እኛ ደግሞ ሚዲያ ላይ ሳይ በጣም ነው የደነገጥኩት። ለምን? ምክንያቱም እንደዚህ አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላውቅም። ልጁንም አውቀዋለሁ። ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ ምንድነው የለበሰችው ቢጃማ። ትዳር ላይ ሆነው እሷ የምታደርገውን ነገር ወይ ደግሞ ልታደርግ ያሰበችውን ነገር ሳይማከሩ ነው እዚህ ደረጃ ላይ የደረሱት። ለሱ ሳትነግረው መታ ቪዲዮ ሰራች። ምን አይነት ቪዲዮ እንደምትሰራ ሳታስበው ቀርታ ነው። እንደዚህ አይነት ችግር እንደሚያመጣ ሳታስበው ቀርታ ነው። እሱን ሳታማክረው መታ ይሄንን ቪዲዮ የሰራችው። ቢያንስ እንኳን ማለት ነው ቢታወቅብኝ ብላ እንዴት አላሰበችም? ወንጀል ሊሆን እንደሚችል እንዴት አላሰበችም? ለማንኛውም ልጅቷ የውሸት ድራማን ያሰሩኝ ብላለች። ይቺ ልጅ በወንጀል ነው መከሰስ ያለባት። መንግስት ውሸት ነው ብሎ ካሰበ በይቅርታ ብሎ መፍታትም የለበትም። ያው ህዝቡ እውነቱን ውሸት የራሱን ሳይድ ይዛል። ግን መንግስት ውሸት ነው ብሎ እስካቀረበ ድረስ ይቺ ልጅ በወንጀል መከሰስ አለባት፣ መቀጣትም አለባት። ባይዘዌ ፍርድ ቤት ቀርባለች የሚባልም ነገር አለ። በቀጣይ ቪዲዮ ተከታትዬ እሰራላችኋለሁ። አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም። አግብታለች፣ ባለትዳር ነች ተብሎ የሙሽራ ፎቶ የሚያሳዩን ያለው እቺ ልጅ ጥርሷ ድርድር ያለና ምናልባት በቀለም ልትቀራረባት ትችላለች እንጂ ብርቱካን ያልሆነች ሌላ ሴት ናት። ብርቱካንን ደግሞ በዚህ ጋር ብናየው የጥርስ አቀማመጣቸው ለየቅል የሆነ የተለያዩ ሴቶችና የተለያዩ ሰዎች ናቸው። ከዛ በመቀጠል ደግሞ ብርቱካን በተለያዩ ተቋማት ላይ ተቸግራ መከራዋን እያየች እየሄደች በየቢሮዎቹ ይሰጧት የነበሩትን ዶክመንቶች ኦሪጂናል ዶክመንቶች እጄ ላይ ገብተዋልና እነሱን አንድ ባንድ አሳያችኋለሁ። በዚህ በኩል ላይ የምታዩት ሜሪ ጆይ የተባለው ድርጅት የጻፈላት ወረቀት ነው። በደንብ ተከታተሉት፣ አንብቡት። ይኸው ማህተሙም ኦሪጂናልነቱም ትክክለኛውን ወረቀት ፎቶ ተነስቶ የተላከ ማለት ነው። እንደነሱ ከኮምፒውተር ላይ የተሰራ ፒዲኤፍ ሳይሆን በትክክል ማህተም ያለበት ከሜሪ ጆይ ድርጅት ይወጣ። ከላይ በአዲስ ከተማ ክፍለ ከተማ ወረዳ 14 አስተዳደር ዋና ስራ አስፈጻሚ ጽሕፈት ቤት ይላል። ቀን 09/05/2017 ዓመተ ምህረት ጥር 9 ማለት ነው። እንግዲህ ልብ እያላችሁ ለሜሪ ጆይ ኢትዮጵያ አዲስ አበባ ጉዳዩ የትብብር ደብዳቤ መጻፍን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው በአዲስ ከተማ ክፍለ ከተማ ወረዳ 14 ዋና ስራ አስፈጻሚ ከተቋማትና ከግለሰቦች ጋር በትስስር በመስራት በርካታ ስራዎችን እየሰራን እንገኛለን ይላል። በመሆኑም ሜሪ ጆይ ኢትዮጵያ ከዚህ በፊት በተለያዩ መንገድ ወረዳችን ድጋፍና ትብብር ላደረጋችሁ ከፍተኛ አስተዋጽኦ እያመሰገንን አሁንም ወይዘሮ ብርቱካን ተመስገን የወረዳችን ነዋሪ ስትሆን በአሁኑ ሰዓት የራሷ የልብ ሰርጀሪ በሽተኛ ልጇ የአይን ኦፕራሲዮን የተደረገ መሆኑና ወይዘሮ ብርቱካን ወላጅ አልባ ስለሆኑ በእናንተ በኩል ፍራሽና ሌላ አስፈላጊ ድጋፍ እንድታረጉላቸው በትብብር እንጠይቃለን ይላል። ፍራሽና ሌላ አስፈላጊ ነገር ኢንተርቪው ላይ ያለውን ደግሞ አዳምጡት። ሁሉ ነገር የተሟላልን ተብለው ነው ስክሪፕቱን እንዲናገሩ የተሰጣቸው። እንቀጥል ወደ ሌላኛው። ይህ ሁለተኛ ደብዳቤ ደግሞ ለአዲስ አበባ ሴቶችና ህፃናት ማህበራዊ ጉዳዮች የተጻፈ ደብዳቤ ነው። እናንተም አንብቡት፣ እኔም አነበዋለሁ። በአዲስ ከተማ ክፍለ ከተማ ወረዳ 14 ቀን 20/03/2017 ዓ.ም ይላል። ህዳር 20 ማለት ነው። ለአዲስ ከተማ ክፍለ ከተማ ሴቶችና ህፃናት ማህበራዊ ጉዳይ ጽሕፈት ቤት አዲስ አበባ ጉዳዩ ድጋፍ እንዲደረግላት መጠየቅን ይመለከታል። ከላይ በርዕሱ ለመጥቀስ እንደተሞከረው ሴቶች ህፃናት ማህበራዊ ጉዳይ ጽሕፈት ቤት ወይዘሮ ብርቱካን ተመስገን በቀን 20/03/2017 ዓ.ም ጽሕፈት ቤታችን መታ ባመለከተችው መሰረት የዩኒቨርሲቲ ተማሪ ሆኜ ያለው ጾታዊ ጥቃት ስለደረሰብኝ ልጅ ወልጄ እያነበባችሁት ልጅ ወልጄ ልጄን ማሳደግ አቅም ስለሌለኝና በተጨማሪ የልቤን ሰርጀሪ ስለተሰራው በአሁኑ ሰዓት የሚረዳት ዘመድም ምንም አይነት የገቢ ምንጭ የሌላት ስለሆነ
ይህንን ከግምት ውስጥ በማስገባት በእናንተ በኩል የምትችሉትን ድጋፍና ትብብር እንድታደርጉላት ስንል በአክብሮት እንጠይቃለን። ይህንን ይዛችሁ ዶክመንተሪው ጋር ሂዱ። እዚህ ጋር በትክክል የአዲስ አበባ ሴቶችና ህፃናት ጉዳዮች ጽሕፈት ቤት በማህተም የተረጋገጠ ወረቀት የሰጣት ተደፍራ እንደወለደችና ቤተሰብና ረዳት እንደሌላትና ድጋፍ እንደሚያስፈልጋት ህዳር ላይ የተጻፈ ደብዳቤ ነው። ገና እያንዳንዷን እግር በእግር እያልን እየተከታተልን ጉዳችሁን እናወጣዋለን። በዚህ ሰዓት እንደደረሰኝ መረጃ ከሆነ እህታችን ብርቱካን በሆስፒታል እንደምትገኝ መረጃዎች ደርሰውኛል። ያው እንደሰማችሁት ነው እንግዲህ ብዙ ሰዎች የተለያየ መረጃ ነው የሚሰጡት። ኢቢኤስ ላይ ያንን ኢንተርቪው ከሰጠች በኋላ ኮሜንት ላይ ብዙ ሰዎች አስኮ ነው የምትኖረው ምናምን ብለው ሲሰጡ አይቻለሁ፣ እኔ አንብቤያለሁና አሁን ደግሞ ዶክመንተሪው ላይ የት ነው የሚለው አዋሳ ነው የሚለውና ብዙ የተለያዩ ነገሮች አሉ። ይሄ ደብዳቤ የተጻፈው እንግዲህ 5ኛው ወር ላይና 3ኛው ወር ላይ ነው በዚሁ ዓመተ ምህረት ማለት ነው። አሁን ደግሞ ኢቢኤስ ላይ የተቀለደውን ላሳያችሁ። ከኢቢኤስ ሰራተኞች ጋር አብሮ እንደተወሰደ እየተነገረ ነው ይላልና ይሄ የሚመሮች ስራ ነው። ንቁባቸው ለማለት ብቻ ነው የመጣሁት። እኛን ገላ ሴትነታችንን ፖለቲካ ፍጆታ ለፕሮግራም ማሳመሪያ ከሁሉም በላይ ደግሞ የጦር ሜዳ የጻፍኩትን ኦፔድ አይታችሁ ጆይ ውሸት እኮ ነው ታሪኩ ላላችሁኝ ሰዎች ታሪኩ እውነትም ሆነ ውሸት ሴት ልጅ መጠቀሚያ እየሆነች ነው። ፖለቲከኞች መጠቀሚያ፣ የጦርነት ሜዳ፣ ገላችን የጦርነት ሜዳ። ዛሬ ደግሞ ኢቲቪ ያወጣውን ዶክመንታሪ አይቼ ነበረ። እዚህኛው ላይ ደግሞ ሌላኛውን ቡድን እየወቀሱ ሌላኛውን ፓርቲ እሷን ያመጣት ለፖለቲካ ፍጆታ ነው፣ ራሳቸውን እንደ ጥሩ ለመሳልና እደሏቸውን ጥፋቶች ለመሰረዝ ነው። እናንተስ ለምንድን ነው ያመጣችኋት? በመሐል የጦር ሜዳ አረጋችሁን። አክቹአሊ ታሪኩ እውነትም ሆነ አልሆነ አይዘር ፓርቲ መጫወቻ ሆናለች ልጅቷ። ሰልፍ ላይ ይዘው የወጡትን ባነር እያየው ነበርና ቦንዶች ሀገር ላይ ፈሪ ተደራጅቶ ምንድነን ይለናል፣ ጀግና ነኝ ይለናል፣ ሴት ልጅ አፍኖ ነው ምናምን ከላይ አርግላቸዋለሁ። ነገሩ የእናንተ ብቻ እንደሆነ ሀገሩ ያሳያችሁን ነው። እውነት ለመናገር ሹን ድምጽ ሪከርድ አላረገውም ለምን እንደሆነ ባላቅም። ለማንኛውም ማለት የፈለኩት አይዘር ዌይ እሷ ከሁለቱም አልሆነችም። የሷ ታሪክ ደግሞ ውሸት ነው ማለት የብዙዎችን ሴቶች አትወክልም ማለት አይደለም። ስለዚህ ይሄ ነገር እንዳልተፈጠረ አርጋችሁ እኛን ከጨዋታ ውጭ አታርጉን። የብርቱካን ታሪክ የብዙ ሴቶች ታሪክ ነው። ሴቶች በጦርነት ጊዜ መድፈርን እንደ ዌፐን ነው የምትጠቀሙት። ከዛም አልፎ ተርፎ ደግሞ እንደዚህ ታሪኮችን ፓርቲ ታረጋላችሁ። ሰው ሁለቱም ግሩፕ ቢሆን እየተጠቀመባት ነው ያለው፣ እየተጠቀመብን ነው ያለው። ባካችሁ ተውን። የኛ ገላ የጦርነት ሜዳ አይደለም፣ ሌላ ሜዳ ፈልጉ ለማለት ነው የመጣሁት። ቴንክ ዩ። ባይ ዘ ዌይ የሴት ልጅ ጥቃት ዘር፣ ሃይማኖት፣ ፖለቲካ በሱ መወሰን የለበትም። ጥቃት ነው። ሁላችንም የወጣ ነው ከሴት ልጅ ማህፀን ነው። ሴቷን ብትሆን ከሴት ነው የተወለደችው። ስለዚህ እኛ ላይ እስኪደርስ ድረስ መጠበቅ የለብንም። የሁሉም ሴቶች ጥቃት ያገባኛል ብለን ሁላችንም መቃወም አለብን። ባይ ዘ ዌይ የብርቱካን ጉዳይ መጣ እንጂ ቀነኒን እየረሳናት ነው። ቀነኒ ተረስታለች። ፍትህ ለቀነኒ ይባላል። ለአንድ ሳምንት ለሁለት ቀን ምናምን ሆይ ይባልና ነገሮች በቃ ይረሳሳሉ ማለት ነውና እባካችሁ ለሁሉም ሴቶች ፍትህ ማለት ይገባናል። መግቢያ ላይ እንደነገርኳችሁ ሰይፉ ፋንታውን፣ እሸቱ መለሰና የመቄዶንያ መስራች ቢኒያም በሽብር ወንጀል ሊከሰሱ ነው ብያችሁ ነበረ። እሱን አነበላችኋለሁ። እነ ሰይፉ ፋንታውን፣ ቢኒያም በለጠና እሸቱ መለሰ የሽብር ክስ ተመሰረተባቸው ይላል። የኢትዮጵያ ፋይናንስ መረጃና ደህንነት አገልግሎት የመቄዶንያ መስራች የሆኑት አቶ ቢኒያም በለጠ፣ አቶ ሰይፉ ፋንታውን፣ አቶ እሸቱ መለሰ እና ሌሎች 16 የሃይማኖት መሪዎችን ጨምሮ በበርካታ ታዋቂ ግለሰቦች ላይ ህገወጥ ገንዘብ ዝውውርና ከፋኖ ቲዲኤፍ እና ኤርትራ ጋር ግንኙነት አላቸው የሚል ምርመራ ጀመረ ይላል። ይህንን እንግዲህ የጻፈው ኢትዮ ፎረም ነው። እውነቱን ውሸት ወደፊትም እናየው ይሆናል። ወደ ቀጣይ ቪዲዮ እንሂድ። በየቤቱ ስንት ጉድ አለ እናንተ።
እስቲ ስለዚህ ሰውዬ ታሪክ ደግሞ ጀባ ልበላችሁ። ምን አለ እድሜ 38 ነው፣ ያገባው 32 ዓመቷ ነው። ተዋደን ነው የተጋባ ነው። በጋራ 2 ልጆችም አፍርተናል። ቆንጆ ቢዝነስ አለኝ። በዛም የተነሳ ዘመናዊ ቤት ሰርቼ ነው ያገባኋት። ያው አብረን ቢዝነሱ ጥሩ ገቢ ስለነበረው አብረው እየኖሩ እንግዲህ ቆንጆ ቤት ገዝተው 2 ልጅ ወልደው እየኖርን እያለ ነው ድርጅቴ መክሰር የጀመረው አለ እና የራሴን ጥረት አደረኩኝ ከመክሰር ለማዳን። ከአቅሜ በላይ ሆነና ድርጅቱ ከሰረ። በዚህ ንዴት መጠጣት ጀመርኩ፣ ድራግ ማጨስ ጀመርኩ፣ አጉል ጓደኛ ያዝኩኝ። በቃ ከቁጥጥር ውጭ ሆንኩኝ። ተው ይሄ ቀን ያልፋል፣ ልጆቻችንን እናሳድግ ብላ ለመነችኝ። ከአቅሟ በላይ ሆንኩኝ። እንደውም ውጭ ሁሉ ማደር ጀመርኩ። በቤት ከማድረው ውጭ ማድረው በዛ። ስትረሱ፣ ዲፕሬሽኑ ከአቅሜ በላይ ሆነ። የድርጅቱ መውደቅ በቃ ቅስሜን የሰበረውና በቃ ከቁጥጥር ውጭ ሲሆንባት እንግዲህ ያው ሰርቫይቭ ማድረግ ስለነበረብን ልጆቹን ቤተሰብ ጋር አስቀምጣ ስራ ጀመረች እና እየሰራች ልጆቹንም እያኖረች እኔንም እየታገለች ተው እያለች እየለመነችኝ እንግዲህ በመሃል አረገዘች። አይ ነው ያረገዘችው ከኔ አይደለም። ምክንያቱም እኔ ከሚስቴ ጋር የፍቅር አክቲቪቲ ያገባቸዋል። የፍቅር አክቲቪቲ ወይንም ከሷ ጋር ምንም አይነት ኢንቲሜሲ የለኝም። አቆሚያለሁ ከሷ ጋር እና አረገዘች። ተወለደ ልጁ እና ያው እንግዲህ ብቅ ጥልቅ እያልኩኝ ድርጅቱንም ለማዳን ሙከራ እያደረኩኝ እግዚአብሔር ይመስገን ድርጅቱ ማንሰራራት ጀመረ። ልጁም ተወለደ እና ያው ኑሮ ቀጠለ። ልጁን እንደራሴ አድርጌ ማሳደግ ጀመርኩኝ። የድሮ አይነት የኢኮኖሚ ሁኔታችን ተመለሳለና ልጁም ተወለደ። ልጁንም ከልጆቼ ቀላቅዬ ያሳደግኩኝ። የራሴ እንዳልሆነ እያወቁ በጣም የምወደው ልጅ ነውና ያው አልጠየኳትም። እንዲሁ እያደገ ከልጆቹ ጋር ተቀላቅሎ እያደገ እያለ አንድ ቀን ቁጭ አድርጋ እንግዲህ አንተ እንደዛ በባለክበት ወይንም ብዙ ሱስ ውስጥ በገባህበትና ጥላዬን በሄድክ ሰዓት ነው ይሄ ልጅ የተወለደው። ሰው ነኝ። አንደኛ አንተን ማናደድ እፈልጋለሁ፣ ሁለተኛ ደግሞ እኔም ሰው ነኝ። በቃ ፍቅር እፈልጋለሁ፣ አብሮኝ የሚሆን ሰው እፈልጋለሁ እና ከሱ ጋር ወልጃለሁ ምናምን ብላ ቁጭ አድርጋ ነገረችኝ። አይ ነው አውቃለሁ። አሁን ከልጁ አባት ጋር በምን አይነት ሁኔታ ናችሁ ያላችሁት ብዬ ስል እኔ ለመውለድ ያህል አንተን ለማበሳጨት ያህል ነው እንጂ ምንም አይነት የፍቅር ግንኙነት የለኝም አለችኝ። ልጁንም ያው ለአይምሮዬ ያህል ዲኤንኤ ያሳይቼ የኔ እንዳልሆነ አውቄ የሷንም ጥፋት ይቅር ብዬ ልጁን ቀላቅዬ እያሳደግኩ ነው። አንድ ወቅት እንዲሆኝ ነበር ብሎ ነው ታሪኩን የሚያጋራው። ይገርማል እናንተ የሚያወሩት ጉድ። ኦ ማይ ጋድ በጣም እንጂ ጉድ ብቻ። ግን አንተን ለማስቀናት አንተን ለማናደድ ብዬ ልጅ ወለድኩኝ የሚለው ነገር በጣም ያስገረመኝ ለኔ። ቅናት እዚህ ደረጃ ላይ ደርሷል። ግን የሰውየውን መልካምነት ሳላደንቅ አላልፍም። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮ እንደተመቻችሁ ምንም ጥርጥር የለኝም። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄን ፋሚሊ መቀላቀል ትችላላችሁ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። በሚቀጥሉት ቪዲዮዎች እስከምንገናኝ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።